አንዲት ታዳጊ ሀገር ኢኮኖሚያ እንዲያድግ ካስፈለገ ከባህላዊ አሰራር ወጥታ ዘመኑ ያዋጀውን የዘመነ ቴክኖሎጂን መታጠቅ ይኖርባታል። ይህንን ዘመናዊ ትጥቅ ለመታጠቅ ደግሞ ከዘመኑ ጋር የዘመኑ የቴክኒክና ሙያ ማሰልጠኛ ተቋማት ያስፈልጋሉ። በአዲስ አበባ ስራና ክህሎት ቢሮ አስተባባሪነትም የቴክኒክና ሙያ ሳምንት በተለያዩ አካባቢዎች በፈጠራ ቴክኖሎጂ አውደሬዎች በመከበር ላይ ይገኛል። በልደታ ክፍለ ከተማ የሚገኘውና በርካታ የፈጠራ ባለሙያዎችን በማፍራት ላይ የሚገኘው የምርታማነት ማሻሻያ የልዕቀት ማዕከልም ሳምንቱን ምክንያት በማድረግ የተለያዩ ዘመኑን የዋጁ በሀገር ልጅ እጆች የተፈበረኩ የፈጠራ ስራዎች አውደ ርዕይን አቅርቧል። በእነዚህ አውደ ርዕዮችም ለኢትዮጵያ ግብርና አይሲቲ ቴክኖሎጂና ኢንዱስትሪ ዘርፍ እድገት ጉልህ አስተዋጽኦ የሚኖራቸው የፈጠራ ስራዎች በብዛት በመቅረብ ላይ ይገኛሉ። ከነዚህ የፈጠራ ስራዎች መካከልም የማዕድን ዘርፉን ዘመናዊና ትርፋማ ለማድረግ የሚያስችል የወርቅ ማጣሪያ ማሽንም በምርታማነት ማሻሻያ ልዕቀት ማዕከሉ ባለሙያዎች ተሰርቶ እንካቹ ተብሏል። የልህቀት ማዕከሉ አሰልጣኝና የፈጠራ ባለሙያ የሆነው መሐንዲስ ጊዜያለው ተፈራ ማሽኑ በሰዓት ከ30 ቶን በላይ የወርቅ አፈርን ማጠብ እንደሚያስችልና ከዚህም ያለ ብክነት 30 ግራም ወርቅ ማግኘት እንደሚያስችል አጫውቱናል። ቫይብሬቲንግ ድሪገር ማሽን ነው የሚባለው ወይም ደግሞ የደለል ወርቅ ማጠቢያ ማሽን ነው የሚባለው። የደለል ወርቅ ማጠቢያ ማሽን ወርቅ አለ የተባለበት አካባቢ ላይ እስካቫተር እየቆፈረ በሰዓት እስከ 30 ቶን አፈር ፊድ ያደርገዋል። ስለዚህ ከዚያ ወርቃማ አፈር ላይ ወርቁን ካፈሩ እየለየ ያጣርቶ እዚህ ጋር ያስቀምጣል ማለት ነው። በልህቀት ማዕከሉ ሌሎች የፈጠራ ስራዎችም የተበረከቱ ሲሆን የአርሶ አደሩም ልፋትና የዘመናት እንግልትን የሚቀንሱ ፈጠራዎችን ጨምሮ ሌሎች ዲጂታል ሶፍትዌሮችንም መፍጠር ተችሏል። እኛ ይዘን የቀረብነው መልቲ ክሮፕ ትሬሸር ይባላል ወይ ደግሞ የተለያዩ የአዝርት መውቂያ ናት። ቀላል ያለች ከቦታ ቦታ በቀላሉ ተገነጣጥላ ወይ ደግሞ ተፈታታ መንቀሳቀስ የምችል ለጤፍ፣ ለስንዴ፣ ለገብስ፣ ለምስር፣ ማሽላ የተለያዩ ወደ 7 አይነት እህሎችን አነስተኛ ሳይዝ ግሪን ሳይዝ ያላቸው እህሎችን በቀላሉ መውቃት የምትችል ማሽን ናት ማለት ነው። ይዘንላችሁ የመጣ ነው ስራ የቨርቹዋል ሪያሊቲ ትሬኒንግ ሲሙሌሽን ነው። ማለት የተለያዩ ወርክሾፕ ላይ የሚሰጡትን ትሬኒንግ በዚህኛው እቃ ብቻ ትሬኒንግ መውሰድ የሚያስችል ሶፍትዌርን ነው ያበለጸግ ነው ማለት ነው። ልክ እዚህኛው ሄድሴት ላይ እንዲሰራ ነው ያደረግ ነው። የልህቀት ማዕከሉ ዋና ዲን የሆኑት አቶ አድማሱ በቀለ ደግሞ ተቋሙ በፈጠራ የበለጸገና ለሀገር እድገት የሚበጁ ምጡቅ ወጣቶችን በማፍራት ረገድ ትኩረት አድርጎ እየሰራ እንደሚገኝ አውስተው በተቋሙ የሚፈጠሩ የፈጠራ ስራዎችም የሰው ልጅን የኑሮ ጫና የሚያቀሉ ስለመሆናቸው ተናግረዋል። እንግዲህ ኑሮን ከማቅለል አንጻር በጣም በርካታ ስራዎች እየሰራን ነው። አንዱ ቅድም እንዳልኩ ለምሳሌ ይሄ የእንሰት መፋቂያውን ብትወስድ እናቶቻችንን ገጠር ወርደ ብታይ አንድ ኮባ እንሰት ለመፋቅ የሚወስደው ጊዜ የሚወጡበት ውጣ ውረድ በጣም ከባድ ነው። በቀላሉ ይሄንን ማሽን ስትሰጣቸው ሌላ ስራ የሚሰሩበትን ሰፊ ጊዜ ሰጣቸው፣ በዚሁም ገቢ ያገኙበታል፣ ጊዜያቸውንም ለሌላ ምርት ይጠቀሙበታል። ከዛ ውጪ ደግሞ ቀርከሃ የተሰራ ሳይክል፣ ዊልቸር ይሄ በሀገር ውስጥ ልጅ የተሰራ ነው። አንዲት ሀገር በፍጥነት እንድታድግ ካስፈለገም ቴክኒክና ሙያን ማሳደግ ብሎም በቴክኖሎጂ ፈጠራ ግብርናውንና ማኑፋክቸሪንጉን ማዘመን እንደሚገባ የተናገሩት ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ናቸው። በአንድ ሀገር እድገትና ልማት ውስጥ ግብርና፣ ማኑፋክቸሪንግ እና በተለይ የፋይናንስ ዘርፍን በእውቀት መምራት ቀጣይነት ያለው ልማትን ለማረጋገጥ ቅድመ ሁኔታ ተደርጎ ይወሰዳል። የኢንዱስትሪ ልማትን የዘርፉ ባለሙያዎች እንደሚሉት አንድ ሕፃን ልጅ ትምህርት ቤት ገብቶ ትምህርት አልገባውም ተብሎ ትምህርት እንዲያቋርጥ እንደማይደረግ ሁሉ በኢንዱስትሪ ውስጥ በሚኖር ሽግግር ሂደት ውስጥ በአንዴ መሳካት ሳይሆን ወድቆ መነሳት ስለሚኖር በትዕግስት ሊመራ የሚገባው ዘርፍ እንደሆነ ያስገነዝባል። በማኑፋክቸሪንግ ዘርፍ ለማደግ ትውልድን መገንባት ያስፈልጋል። 16ኛው የቴክኒክና ሙያ ሳምንት በአዲስ አበባ ስራና ክህሎት ቢሮ አስተባባሪነት በተለያዩ አካባቢዎች በቴክኖሎጂ ፈጠራ አውደ ርዕዮችና የተለያዩ ሴሚናሮች በመከበር ላይ ይገኛል።